የጥፋት ውሃ ፍርድ ካበቃ በኋላ እግዚአብሔር የቃል ኪዳኑ ምልክት በማድረግ ቀስተ ደመናን ለምን በሰማይ እንዳስቀመጠ ታውቃላችሁ? ዘፍጥረት 9:13 ስለዚህ ቀስተ ደመና እንዲህ ብሎ ይናገራል። በዛኑ ቀን ውሃው ሲደርቅ ኖህና ቤተሰቡ ከመርከቡ ይወጣሉ። በምድር ላይ የተኛ ውሃ ብቻ ስለነበር ከመርከቡ ወደ ውጭ ይራመዳሉ። የከባቢው አየር ጠረን ባለው ጭቃ እንዲሁም በቅሪተ አካሎች ሽታ ተሞልቶ ነበር። ምድር ዳግመኛ የተመሰረተች ትመስል ነበር። ከተማዎች ወድመዋል። ጎረቤቶቻቸው በሕይወት የሉም። በቀድሞ የሚያውቁት ነገር በሙላ ተጠራርጓል። አዲስ ምድር እንደተመሰረተች ያክል ይመስላል። ጭው ያለ የባዶነት ስሜት አለው። በውጪ የጥፋት ውሃው ማዕበሉ ጸጥ ረጭ ብሏል። በመርከቡ ውስጥ በነበራቸው ቆይታ ይህንን ተጠያይቀው ነበር። የሰው ልጅ እንደገና የከፋ ኃጢአትን ካደረገ እግዚአብሔር በድጋሚ የጥፋት ውሃ ያዘን ቢሆን? በዛ ከባድና አስጨናቂ ሁኔታቸው ላይ እግዚአብሔር ከራሱ ጋር ይህንን ተነጋግሯል። ኖህን ብቻውን አላጽናናውም። ቀጣይ ለሚወለዱት ትውልዶች በሙላ መልሶ የማይሰርዘውን ቃል ኪዳንን ያደርጋል። በዚህም ጊዜም እግዚአብሔር በወረቀት ሰነድ ላይ ስምምነትን አልፈረረም። ሰዎች የማምለኪያ ስፍራን እንዲገነቡ አልተናገረም። ከዚህ ይልቅ ደመናት ገና ምድርን ሸፍነዋት እያለ በሰማዩ ላይ ረጅም ቀስተ ደመናን ዘርግቷል። እናም ይህንን አለ፣ ቀስቴን በደመና አድርጌያለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። ከዛም ጊዜም ጀምሮ ከጥፋት ውሃው በኋላ በሰማይ ላይ የተቀመጠ ውበት ያለው ነገር ሳይሆን በመንግሥተ ሰማይ የጸደቀ ምልክት ሆኗል። ሁሉም የቀስተ ደመና ቀለሞች እግዚአብሔር ሁለተኛን ዕድል እንደሚሰጥ እንጂ ዳግመኛ በውሃ ጥፋት እንደማይፈርድ ያስታውሱናል። ምድር ብትናወጥ፣ ዘመናት ቢቀያየሩም፣ ሰዎች ቢወድቁም፣ ተጠራጣሪ ቢሆኑም እና ተስፋ መቁረጥ ቢፈልጉም ቀስተ ደመና እግዚአብሔር ቃል ኪዳኔን አልረሳሁም የሚላችሁ በሰማይ የተቀመጠ ምልክት ነው። እናንተንም አልረሳችሁም። ዛሬም እናንተም ይህንን በሰማይ የተቀመጠውን አስታዋሽ ምልክታችሁን የምትፈልጉት ከሆነ አሜን ብላችሁ ኮሜንት ላይ ጻፉ። ቀጥሎ ልትረሷቸው ለማትፈልጓቸው ሰዎች ይህንን ቪዲዮ በማጋራት እግዚአብሔር በእነሱ ላይ ተስፋ የቆረጠ እንዳይመስላቸው ይንገሯቸው።